በዛሬ ቪዲዮ ሁለት አይነት ፌስ ሪተች አሳያችኋለሁ። በተለይ ሁለተኛው በጣም ፕሮፌሽናል ነው። አንደኛው ደግሞ እዛ ፎቶሾፓችሁ ላይ ባለው ፊት ማጽጃ ሴቲንጋችሁን አስተካክላችሁ የምትሰሩት ነው። ሁለቱንም ላሳያችሁ፣ በዚህ ፎቶ ላሳያችሁ። ምንጊዜም ስትሰሩ ዲፕሊኬት አድርጋችሁ ስሩ። ኪቦርዳችሁ ጋር ትሄዱና ኮንትሮል ጄ ማለት ትችላላችሁ ዲፕሊኬት ለማድረግ፣ ወይንም ራሱ ላይ ትሄዱና እዚች ጋር ራይት ክሊክ ካደረጋችሁት ዲፕሊኬት የሚል እዚህ ጋር መጣላችኋል። ዲፕሊኬት አድርጌ ልስራ ለውጡን እንድታዩት። አሁን ፎቶአችንን ዲፕሊኬት አድርገናል። እዚች ጋር እንገባና ከታች እዚች ጋር እዚህ ጋር ያሉት ቱሎቹን እዚህ ጋር እንመርጥና ስፖት ቱል እንፈልጋለን። በስፖት ቱል እዚች ጋር ያለባትን ብጉሯን እናጠፋዋለን። ክሊክ ነው የምትሉት እዛው ላይ ያለባት ብጉሩ ላይ ወይም ጥቁሩ ላይ እየሄዳችሁ ክሊክ ነው የምትሉት። ያው እንዴት እንደሚያጠፋልኝ በዚህች ቱል እየሄዳችሁ ያለባትን ትልቅ ነገሮችን ማጥፋት ትችላላችሁ። በዚህኛው እዚህ አልጠፋም ያላችሁ እዚች ጋር ፓች ቱል አለ። እዚህ ጋር ተፈልጉትና እዛው ላይ በፓች ቱል ማጥፋት ትችላላችሁ። እየሄዳችሁ ለምሳሌ ይሄን ንጹህን ትይዙትና በዚህ መውሰድ ትችላላችሁ። ያው ጥቁሩን ትይዙና ወደ ንጹህ ቦታ ያው ለምሳሌ ጥቁር አለ ወደ ንጹህ ቦታ ወስደው ይጠፋል። ሁለቱን ቱሎች የተጠቀማችሁ ጽድት ያለ ማስራት ትችላላችሁ። በደንብ ይታየውን ለመቀነስ ነው። ብዛት ያለው ከሆነ በዚህች በፓች ቱል መጠቀም ትችላላችሁ። ብዛት ካለው ልክ እንደዚህ፣ ብዙ ከሆነ እዚች ያለውን ፓርት ሙሉ ለመቀነስ ወደዛ መውሰድ ትችላላችሁ። ስለዚህ አሁን ትንሽ ያለባትን ቀነሰናል ማለት ነው። እንሂድና እዚች ጋር እዚች ጋር ቅድም ያሳያችሁ ቱሎች እዚች ጋር ከግሬዲየንት አጠገብ እዚች ጋር ብለር የሚል አለ። እዚች ጋር ብለር ቱ የሚል አለ። እሱ ስትገቡ እዚች ጋር ስሙጅ የሚል አለ። ስሙጅ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በኋላ ከላይ ትሄዱና እዚች ጋር ዊንዶውስ የሚል ትፈልጋላችሁ። ያው ዊንዶውስ እዚህ ጋር አግኝቼዋለሁ። ዊንዶውስ ትገባላችሁ። ወደ ስትወርዱ እዚች ጋር ብሬስ ሴቲንግ የሚል አለ። ያው ብሬስ ሴቲንግ አግኝቼዋለሁ። ኪቦርዳችሁ ጋር ትሄዱና F5 ከነካችሁት ይመጣላችኋል። ብሬስ ሴቲንግ ብለዋል። እሱ ውስጥ አንድ ክሊክ እናደርጋለን። ክሊክ ስናደርግ ይሄ ኢንተርፌስ ያመጣልናል። ይሄ ኢንተርፌስ አምጥቶልናል። ይሄኛው ላይ ከነበረባችሁ ይሄኛው ላይ ታደርጉታላችሁ። ግጥም እንደሌላችሁ ማለት ነው። ይታያችኋል። ቱሎቹ ግጥም ያሉ ነው። ይሄኛው ግን ግጥም ያለ አይደለም። ይታያችኋል። ይሄኛውን እዚህ ጋር ታደርጉትና እነዚህ ሙሉ ይጠፉ ይታያችኋል። እነዚህ ስክራችንግ የሚለው ትራንስፈር የሚለው ብረሽ ፖዝ የሚለው እዚች ጋር እነዚህ ሙሉ ታበሯቸዋላችሁ። ትራንስፈር የምትለውን ታበሯላችሁ። ይሄ ስሙዚንግ የሚለውን ታበራላችሁ። ኖይዝ የሚለውን ታበሩታላችሁ። እነዚህ ሙሉን አብሩት፣ ችግር የለውም። ካበራችሁት በኋላ እዚች ጋር አንግል የሚል አለ። አንግል የሚለውን 41 ታደርጉታላችሁ። ወታይስ ተወልዶ እዚች ጋር ሃርድነት የሚል አለ። ሃርድነስን ትቀንሱታላችሁ። በደንብ ቀንሱት። 25 ካደረጋችሁት በቂ ነው። ስፔሲንጉ በጣም ቀንሱት። ዜሮ ብታደርጉት በጣም አሪፍ ነው። እንደዚህ ከሆነ ግን ፊቱን በደንብ ያጸዳላችሁ። ይህንንም በጣም ቀንሱት። እንደዚህ አስተካክያለሁ ማለት ነው። እስኪ አሁን እንሂድና ፊት እናጽዳ። አሁን ባስተካከልኩት ሂደት እናጽዳ ፊትን። በራሱ በስሙዝ ቱል ሄድና እዚች ጋር ቀንሱት። ይሄኛውን ለዛ የበዛብኝ የ50 ሚሊዮን 5 ታረጉታላችሁ። 5 ታረጉታላችሁ። ታያችኋል እንዴት ጽድት እንደሚያደርግ። በተለይ ፎቶ ቤት የምትጠቀሙ ልጆች ይሄን ተጠቀሙት። ለፕሪንት በጣም ፒስ ነው። ሁለተኛው ማሳያችሁ ለሶፍት ኮፒ በጣም ፒስ ነው። አፍንጫና አይን አይነካም። አፍንጫና አይን ብዙም አይነካም። ያለባትን ጥግ ጥጉ ጋር ማድረግ ትችላላችሁ። ይኸው ቢፎር ኤንድ አፍተር ላሳያችሁ እስቲ። ከዚህኛው ወደዚህኛው እዛ ፎቶሾፓችሁ ላይ ባለ ፊት ማጽጃ ነው የሰራሁት። ሁለተኛውን ደግሞ ላሳያችሁ። ሁለተኛው ደግሞ በጣም ፕሮፌሽናል ነው። በዚህ ፎቶ ላሳያችሁ። ፎቶውን ዲፕሊኬት ታደርጉታላችሁ። ኪቦርዳችሁ ጋር ትሄዱና ቅድም እንዳሳያችሁ ዲፕሊኬት ታደርጉታላችሁ። ከዛ በኋላ ዲፕሊኬት ያደረጋችሁትን ኪቦርዳችሁ ጋር ትሄዱና አሁንም ኮንትሮል አይ ታደርጉታላችሁ። ኮንትሮል አይ ታደርጉታላችሁ። ይህንን ኮንትሮል አይ ያደረጋችሁትን ፎቶ ራይት ክሊክ ትሉበታላችሁ። ከዛ በኋላ እዚች ጋር ኮንቨርት ቱ ስማርት ኦብጀክት ምናለ እዚች ጋር ስማርት ኦብጀክት የምትሏን እሷ አንድ ክሊክ እናረጋታለን። ከዛ በኋላ እዚች ጋር ኖርማል የሚላለ እዚች ጋር ይታያችኋል። ኦፓሲቲው ኖርማል የሚለውን ተገቡና እዚች ጋር ሊነር ላይ ታደርጉታላችሁ። ከዛ በኋላ ከላይ እዚች ጋር ፊልተር የምትፈልጋላችሁ። ፊልተር
ውጤት ትወልዱና አዘር የሚል ትፈልጋላችሁ። ከዛ በኋላ ሃይፓስ ውስጥ ትገባላችሁ። እዚች ጋር ሃይፓስ የሚል አለ። እሱን 30 አረጓለሁ። አሁንም እዛው ትገባላችሁ። ፊልተር ብለር ጓዙያን ብለር የሚል ትፈልጋላችሁ። እሱን 6 አረጓለሁ። 5 የሚሆን ችግር የለውም። 4 የምታደርጉ ችግር የለውም። ስለዚህ እነዚህ አድርገዋለሁ። አሁን ሄድና እዚህ ጋር ከታች እቺ የሰራኋትን እዚህ ጋር ከታች ወርድና እዚህ ጋር ማስክ አረጋታለሁ። ማስክ አረጓለሁ። ይህን ማስክ ያደረጉት ኪቦርድ ጋር ሄድና ኮንትሮል አይ አረጓለሁ። አሁን እየጨረስኩኝ ነው። እዚህ ጋር መጣና ብረሽ መርጣለሁ። እዚህ ጋር ብረሽ መርጣለሁ። ይህንን ከላይ ነጭ መሆን አለበት፣ ከታች ጥቁር መሆን አለበት። ብረሹን ከፍ አረጓለሁ። ሳይዙን ከፍ አረጓለሁ። ይህንን ኦፓሲቲዋን ይሄንን ትጨምሩታላችሁ፣ እኩል ታደርጉታላችሁ። ይሄኛው 10 መሆን አለበት። እስቲ አሁን እንሄድና ብረሽ እናድርገው። እስቲ ታያችኋል እንዴት ጽድት አድርጎ እንደሚሰራልን። አታብዙበት ብዙ። በጣም ያዘባችሁ ከሆነ ቀንሱት። ከላይ ያለው ያው ልክ እንደዚህ አድርጎ አሪፍ ፌስ ሪልት መስራት ትችላላችሁ። እንደዚህ ቢፎር ኤንድ አፍተር ላሳያችሁ። ታያችኋል ልክ እንደዚህ መስራት ትችላላችሁ ማለት ነው። ራሱን የቅድሙ ፎቶ በዚህ ሰርቼ ላሳያችሁ። የአሁኑም ራይት ክሊክ ትላላችሁ። ከፈለጋችሁ ዲፕሊኬት ታደርጉታላችሁ። ኮንትሮል ላይ ታደርጋላችሁ። ከዛ በኋላ ኮንትሮል ላይ ያደረጋችሁትን ራይት ክሊክ ትሉና እዚህ ጋር ኮንቨርት ቱ ስማርት ኦብጀክት የሚላለ እዚህ ጋር እሱን አንዴ ክሊክ ታደርጋላችሁ። ኖርማል ቢሎን ትቀይሩትና እዚህ ጋር ሊደር ላይ ታደርጉታላችሁ። ከላይ ትሄዱና እዚህ ጋር ፊልተር አዘር ሃይፓስ ሚል ትፈልጋላችሁ። ልቀንሰው 15 ላድርገው። እዚህ ላይ የተሰራ ፎቶ ስለሆነ ፊልተር እገባለሁ። አሁንም ብለር ጓዙያን ብለር እገባለሁ። አሁን ተዳርገኛውን ከታች ወርድና እዚህ ጋር ማስክ አደርጋለሁ። ማስክ ያደረኩትን ኮንትሮል ላይ አደርጋለሁ። ኪቦርድ ላይ እጄ ብረሽ ቱል መርጫለሁ። እዚህ ጋር ከታች ጥቁር ነው፣ ከላይ ነጭ ነው። እዚህ ጋር 48 አድርጋለሁ። ይሄኛውንም ትንሽ ልቀንሰው። እስኪ አሁን ልሄድና ፊቷን ላዝለው። ቀንስታላችሁ፣ ትንሽ ቀነስ ታደርጉታላችሁ። ያው ልክ እንደዚህ መስራት ትችላላችሁ ማለት ነው። ያው በዚህኛው የሰራሁትኝ እንደዚህ አይነት አሪፍ ፌስ መስራት ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ትምህርት ይመስላል። አመሰግናለሁ።